ብዙ ጊዜ ተማሪዎች የምናደርጋት ነገር በቃ ዛሬ ቀን ሙሉ ሳናጠና እንውልና 8 ሰዓት ሲል ወይ 9 ሰዓት ሲል ሌሊት ተነስቼ አነባለሁ፣ ችግር የለም አላርም ሞልተን እናድራለን። ከዛ ግን አላርሙ ሲጮህ እናጠፋውና እንተኛለን። ወይ ብንነሳ ደግሞ ትንሽ አጥንተን ደከመን ምናምን ብለን እንቅልፋችን ሳንገላጅዘን እንተኛለን ማለት ነው። ብዙ ተማሪዎች የምናደርገው ነገር ይሄ ነው። ለምንድነው ሌሊት ማጥናት የሚከብደን? እና ደግሞ ሌሊት ማጥናት እንድንችል የሚረዱልን ቲፖች ዛሬ እነግራችኋለሁ ማለት ነው። ከቪዲዮ በፊት ግን ሱዛን እባላለሁ ዩር ስተዲ ቤስቲ። ስለዚህ እዚህ ቻናል ላይ ብዙ ጠቃሚ ቪዲዮዎችን ከትምህርት ጋር የተያያዙ ጉዳዮችን አቀርብላችኋለሁ። ስለዚህ ከወደዳችሁት ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ለጓደኞቻችሁ ሼር አድርጉላቸው ማለት ነው። ወደ ቲፖቹ ስገባ በጣም ቀላል ቲፖችን እና አጭር ወደ ተግባር ቀጥታ ሊገቡባቸው የምትችሏቸውን ነገሮች ናቸው የምነግራችሁ። መጀመሪያው ነገር ምንም የማትደራደሩበት ነገር መሆን ያለበት እንቅልፋችሁ ነው። ማጥናት ከፈለጋችሁ ሌሊት ተነስታችሁ ይዳዝማተ ቀንም ማጠናችሁ ሌሊት እንቅልፍ በቂ እንቅልፍ ማግኘት አለባችሁ። ሚኒመም ኦፍ 6 hours እንቅልፍ ማግኘት አለባችሁ። ከዛ ካለፈ ደግሞ ከ6 ሰዓት በቃ እስከ 8 ሰዓት ነው አቬሬጅ ሰው መተኛት ያለበት። ስለዚህ 6 ሰዓት እስከ 8 ሰዓት እንቅልፍ ማግኘት አለባችሁ። ከዛ ውጪ 2 ሰዓት ምናምን ተኝታችሁ ቀን ሙሉ ደክማችሁ ውላችሁ ወይ ከዛ ማምሸታችሁ ተኝታችሁ ሌሊት ተነስቻ አነባለሁ የሚሰራ ነገር አይደለም። አእምሯችሁ ረፍት ካላገኘ ወደ ተግባር መግባት ስራ መስራት የሆነ ምንድነው ኢፌክቲቭሊ የሆነ ነገር ማከናወን አይችልም ማለት ነው። ስለዚህ እንቅልፍ ማግኘት አለባችሁ። ሰው ሌሊት ማጥናት ቢፈልግም ምን ቢልም ይሄናል ደግሞ ለምሳሌ እንደ ሃይስኩል ተማሪ ብታስቡት it's not that much important ተነስቶ ለ2 ሰዓት ምናምን ብቻ ተኝቶ ተነስቶ ማጥናት ልክ አይደለም። ወይ በጣም እርጀንት ነገር ምናምን እንትን ካላላችሁ ካልደረሰባችሁ ማለት ነው። ስፔሻሊ መምረጥ ያለባችሁ ብዬ የማስበው ሌሊት ማጥናትን ለምሳሌ ብዙ ጊዜ ኢንቫይሮንመንት ላይ መች ይችላል። በተለይ እንደ ኢትዮጵያ ስቱደንት ብዙዎቻችን ላይ መቸን ይችላል። ምክንያቱም አሁን ኢቨን ፐርሰናሊ ቀን ማጥናት እንትን ሊለኝ ይችላል፣ ዲስትራክትድ ሆናለሁ በቀላል። ምክንያቱም ቤት ውስጥ ሰው ምናምን ስለሚኖር ይሄ ኖይዝ ሳይሆን እጓጓለሁ ወጥቶ መጫወትን ምናምን የሆነ አይደል ከቤተሰብ ጋር ማውራት ምናምን ያምረኛል። ማጥናት አልፈልግም ቀን ላይ ማለት ነው። ስለዚህ ሌሊት ለዛ ብላችሁ ሌሊት መርጡ ትችላላችሁ። ግን ሌሊት መረጣችሁ ማለት እንቅልፍ ማግኘት አለባችሁ ማለት አይደለም። እስኬጁላችሁን አስተካክላችሁ እንደ በፊቱ እንቅልፍ በስነ ስርዓት ማግኘት አለባችሁ። በተለይ ደግሞ ቀስ እያላችሁ ነው እንጂ ድንገት ተነስታችሁ ዛሬ 4 ሰዓት ብቻ ተኝታችሁ ትክክለኛ ስራ ማከናወን አትችሉም። ስለዚህ ቀስ በቀስ ነው ሁሉም ነገር በሩቲን ነው የሚሰራው። ስሊፕ ሳይክላችሁን ደግሞ መጠበቅ አለባችሁ። ያንን ለማስጠበቅ ደግሞ ቀስ እያላችሁ ነው ሰዓት ማሻሻል ካለባችሁ። በጣም የተኛችሁ ከነበር 10 ሰዓት የምትተኙ ሆነ ቀስ እያላችሁ ነው 9 ሰዓት 8 ሰዓት ወደሚለው የምትመጡት ማለት ነው። ሁለተኛው ደግሞ ይሄኛው ቅድም እንዳልኳችሁ እኔም ሁሌ የሚቸገርበት ነገር አንዳንዴ በቃ ዛሬማ ተነስቼ አጠናለሁ ወይ ምናምን ብዬ ምናልባት ፈተና ኖሮብኝ ሳላጠና ምናምን ሌሊት ተነስቼ አነባለሁ ምናምን ብዬ ግን አላርም ሞልቼ አላርሙን አጠፋውና እተኛለሁ። ለዚህ መፍትሄው አንድና አንድ ነው በእኔ ሀሳብ ማለት ነው። አላርሙን አርቃችሁ አስቀምጡት። ስለዚህ ይረብሻችኋል፣ መተኛት አትችሉም፣ ኦልሬዲ ነቅታችኋል። አላርሙን ለማጥፋት ስትሉ ደግሞ ትሄዳላችሁ። ደግሞ በየ10 ደቂቃ ወይ በየ5 ደቂቃ ተመልሶ ይጮህ አይደለ? ስለዚህ ያ ነገር ስለሚረብሻችሁ ተነስታችሁ ማጥፋታችሁ አይቀርምና ራቅ አድርጋችሁ ካስቀመጣችሁ ተነስታችሁ ሄዳችሁ ስታጠፉት አትሊስት የመነቃቃት ስሜት በዛው የመነሳት ነገር ይኖራችኋል ማለት ነው። አልጋችሁ አጠገብ አድርጋችሁ እዛው ከሆነ በቃ ትፍታችሁ መተኛት ነው። ምክንያቱም አነባለሁ ብላችሁ ብታስቡ እንኳን ልክ ያቺ ሰዓት ያቺ ሞመንት ስትደርስ ግን ወይ በቃ ብተኛስ ምናምን ትላላችሁ፣ ፕሮክራስቲኔት ማድረግ ትጀምራላችሁ ማለት ነው። ስለዚህ አርቃችሁ አስቀምጡትና ከዛ ስታጠፉት በዛው ትነሳላችሁ ማለት ነው። ሌላው ደግሞ ዋሽ ዩር ፌስ። ከተነሳችሁ በኋላ ቀጥታ መጽሐፍ መግለጥ አትችሉም። አይናችሁ ተጨፍኖ እንቅልፋችሁን ሳትጠግቡ ወይ ተነስታችሁ ምናምን የለመዳችሁት 10 ሰዓት ሆኖ በ6 ሰዓት ተነስታችሁ አይናችሁ እንደተጨፈነ ሄዳችሁ መጽሐፍ መግለጥ አትችሉም። ኢፌክቲቭሊ ማጥናት አትችሉም። ስለዚህ ቀስ እያላችሁ ይሄ ወደ ራሳችሁን ወደ ኖርማል እንትን ማምጣት አለባችሁ ማለት ነው። ስለዚህ ሄዳችሁ ፊታችሁን ታጥባችሁ መምጣት ያስፈልጋል ማለት ነው። አራተኛው ይሄ በጣም the most important one ነው። የሁሉ ነገር ካደረጋችሁ በኋላ ተነስታችሁ ልታነቡ ካሰባችሁ ኢንቫይሮንመንታችሁ በጣም ኩል የሆነ ጥሩ ኢንቫይሮንመንት ላይ መሆን አለባችሁ። ወረቀት ተዝረክርኩ፣ ደብተር ተዝረክርኩ ማጥናት በጣም ከባድ ነው። ለአእምሯችሁ የሚሆነው ምንድነው አእምሯችሁ ይረበሻል፣ ማጥናት አትችሉም። ተዝረክርኩ ወረቀት ተበታትኖ ከዛ ሙቀት ክፍል ውስጥ ለምሳሌ አንዳንድ ሰው ደግሞ ተነስቶ አልጋ ላይ ያጠናል። አልጋ ላይ
እንዲሁም እንቅልፍ ይመጣል። ጭራሽን ከእንቅልፋችሁ ወደ ምሳት ነቆሩ እዛው ላይ ልታጠኑ ቀርቶ ማለት ነው። ምክንያቱም ኮንፈርት ይሰማችኋል፣ ይሞቃችኋል። ከሞቃችሁ ደግሞ ማጥናት አትችሉም፣ ወደ የማጥናት ሙድ ውስጥ አትገቡም ማለት ነው። ስለዚህ አልጋ ላይም በፍጹም ማጥናት የለባችሁም። በተቻላችሁ መጠን አይሚን ካልቻላችሁ ታደርጉት ትችላላችሁ፣ ግን በተቻላችሁ መጠን አልጋችሁ የመኝታ ቦታችሁን የማጥኛ ቦታችሁ አይደለም። ዝም ብላችሁ ሰምታይምስ ልታጠኑ ትችላላችሁ፣ እኔም አደርጋለሁ። ግን ትክክለኛውንም ዲፕ የሆነ ጥናት ከፈለጋችሁ አልጋ ላይ ማጥናት የማይሆን ነገር ነው። ሌላው ደግሞ ይሄ ጨለማ ክላስ ውስጥ ዳርክ ክፍል ውስጥ እንቅልፋችሁ ይመጣል። በቃ እንደዚህ አይነት ነገሮች አእምሯችሁ ባዮሎጂካሊ የሚያስበው ነገር አለ። ለምሳሌ የሰው ልጅ ባዮሎጂካሊ ይሄ ስሊፕ ሳይክል አለን አይደለ? 24 hours ውስጥ አእምሯችን ራሱ የስሊፕ ታይማችንን ያስተካክለዋል። ስለዚህ ሲጨለም ሆርሞኖች አሉ እንድንተኛ የሚያዙ ማለት ነው። ስለዚህ ጨለማ ነገር ሲያዩ እንቅልፋችን ይመጣል። ጨለማ ነገር ውስጥ ስንሆን እንቅልፋችን ይመጣል። ስለዚህ በተቻላችሁ መጠን ላይት በደንብ ያለበት ክፍል ውስጥ መሆን አለባችሁ። ኢቭን ሌላም ቀን እንኳን ስታጠኑ ናቹራል ላይት ምናምን ቢሆን ኢስ ዘ ቤስት። ካልሆነ ግን በደንብ ላይት ያለበት ክፍል አለ አይደል? እናንተ እንቅልፋችሁ ማይመጣ ከልብ ጨልሞ ምናምን በስልክ በፒሲ ምናምን ማንበብ የማይሆን ነገር ነው። እንቅልፍ ምንድነው ወደ እንቅልፍ ይወስዳችኋል ማለት ነው። ስለዚህ ላይት የሆነ ከዛ ደግሞ ኩል፣ በጣም ኩል። አሁን ለምሳሌ እኔ ከእንቅልፍ የተነስቼ ማንበብ ከፈለኩ በተቻለ መጠን ክፍል ውስጥ አላነበብም፣ ሳሎን ወይ ምናምን ሄጄ ነው ማነበው። ለምንድን ነው ይሄ? ክፍል ይሞቃል፣ ጠባብ ነው ምናምን በብዛት፣ ስለዚህ ሙቀት አለ። ሳሎን ምናምን ግን ቀዝቀዝ ይላል፣ ከዚህም ሰፋ ምናምን ስለሚል ቀዝቀዝ ያለ ኢንቫይሮንመንት ነው። ስታፍድ አይደለም። ይሄ አልጋይና ላይም ደብተሮች፣ ወረቀት ብዙም ኮተት አላይም፣ ሚስ የሆነ ነገር አላይም። ስለዚህ እኩል የሆነ ኢንቫይሮንመንትም እንደዛው እንቅልፋችሁ እንዳይመጣ ያደርጋችኋል ማለት ነው። ሌላው ደግሞ የምታጠኑት ትምህርት ራሱ በጣም ወሳኝነት አለው። ብዙ ጊዜ እኔ የምመርጠው ብዙ ሰዎችን ብዙ ተማሪዎች ምናምን ሲሉ የሚሰማው ነገር እንደዚህ ጠዋት ላይ ምናምን ከሆነ የምታነቡት ክሬቲቭ የሆነ ሳብጀክቶች ለምሳሌ ማትስ ሊሆን ይችላል። ኢዳዝ ኒድ ዩር በጣም ይሄ ፎከስ አይፈልግም። ምክንያቱም ሜሞራይዝ ማድረግ ምናምን አይደለም፣ ክሬቲቭ ነገር ነው። ብሬንስቶርም የሆነ ነገር እንደዚህ አይነት ነገሮች የምታደርጉ ከሆነ የምታጠኑ ከሆነ ጠዋት ላይ አሪፍ ነው ለእናንተ፣ ያን ያህል ፎከሳችሁን ስለማይፈልግ ማለት ነው። ጀስት ኒድ የሆነ እንድትተኙም አይጋብዛችሁ፣ ምክንያቱም እየተመራመራችሁ ነው፣ እየተፈላሰፋችሁ ነው። ስለዚህ እንድትተኙ አይመራችሁም። ግን ይሄ ፎከስ የሚፈልግ ነገር ሲሆን ቁጭ ብሎ ማንበብ ብቻ በጣም ከባድ ነው። እንደዛም አይነት ነገር ከሆነ ግን ይሄ ሜሞራይዝ የሚፈልግ በጣም ፎከስ የሚፈልግ አይነት ነገሮችን ከሆነ የምታጠኑት ዝም ብላችሁ ላለማጥናት ምንድነው አትሞክሩ። ይሄ ምንድነው ፓሲቭ የሚባል ሪዲንግ ማለት ነው። አክቲቭሊ ለማንበብ ሞክሩ። በስነ ስርዓት ፎከስ ዶናችሁ እንድታነቡ በመሀል ነው ትያዛችሁ ወይ እያሰመራችሁ ምናምን ፎከስ ሊሆን። ምክንያቱም ዝም ብለው እንደዚህ ከሆነ ጀስት መነባነብ ነው የሚሆነው። አንበባችሁ ብትጠየቁም አታውቁትም ማለት ነው። አንዳንዴ ያጋጥማችኋል አይደለ? ያነበባችሁ you're just repeating same lines ግን እየገባችሁ አይደለም፣ ዝም ብላችሁ የምታነቡት። ስለዚህ ፎከስድ መሆን ከፈለጋችሁ በተቻላችሁ መጠን ክሬቲቭ የሚባል ወይ ማትስ እንደዚህ ስራ ያላቸው ነገሮች ብሬንስቶርም የሚያደርግ እንደዚህ ይሄ የእናንተን የፎከስ ሳይሆን ምንድነው የምርምር ወይም ደግሞ ክሬቲቪቲያችሁን የሚጠይቁ ስራዎችን ለመስራት ሞክሩ። ካልሆነ ግን አክቲቭሊ ለማንበብ ሞክሩ ማለት ነው። እንደዚህም አድርጋችሁ እንቅልፋችሁ ሊመጣ ይችላል። ምክንያቱም እያነበባችሁ እዛው የሚያንቀላፋ ሰው አለ እያነበበ። ስለዚህ ይህንን ለመፍታት ደግሞ የምታደርጉት አንደኛው ነገር ውሃ መጠጣት ነው። ውሃ አስቀምጡ። መቼም ቢሆን ስታጠኑ በብዛት በቃ መቀመጥ አለበት፣ ውሃ መኖር አለበት ስታጠኑ። እስቲ ሃይድሬትድ ሆናችሁ መቆየት አለባችሁ። ሃይድሬትድ ከሆናችሁ ኢነርጂቲክ ትሆናላችሁ። ይሄ እንቅልፋችሁ ምናምን አይመጣም። ስለዚህ ውሃ ጠጡ። ካልሆነ ደግሞ ቡና ምናምን በዛ የለመዳችሁ ሰዎች ካላችሁ ኦኬ። ብዙ ሰዎች ያደርጉታል። ስናት ታማች ባይለመድ ጥሩ ነው። አይ ቲንክ መቼም ሱስ ነውና ማለት ነው። ቡና ምናምን ካፊን ነገሮች ቡና ወይ ሻይ ሱስ ስለሚያስይዙ ባይለመድ ጥሩ ነው። ግን if you have to ጠጡ። ቡና ሻይ ምናምን ጠጥታችሁ ብቻ ለዛች ታይም አለርት ሆናችሁ ለመቆየት ሞክሩ። ግን ተመልሳችሁ የምትተኙ ከሆነ አጥንታችሁ ለምሳሌ ሆነ ከ4 ሰዓት እስከ 9 ሰዓት አጥንታችሁ ተመልሳችሁ ተኝታችሁ የምትነሱ ምናምን ከሆነ ይሄ ወደምተኙበት አካባቢ ያለበትን ሰዓት መጠጣት የለባችሁም ካፊን መጠጦች። ምክንያቱም ከ4 ሰዓት በፊት ሚኒመም ይባላል ከመተኛችሁ 4 ሰዓት በፊት ነው ቡና ምናምን መጠጣት ያለባችሁ። ምክንያቱም ቀኑ ሙሉ የምትሉ ከሆነ በዛው አጥንታችሁ ቡና ብትጠጡ ችግር የለም። ግን ጠጥታችሁ መልሳችሁም ልትተኙ ከሆነ ያሳባችሁት በስነ ስርዓት መተኛታችሁ ነው። ምክንያቱም አለርት ስለሚያደርጋችሁ ያ ካፊን መጠጥ ማለት ነው። ስለዚህ ወይ ውሃ ወይ ሻይ ወይ ቡና መጠጣት ትችላላችሁ። ለዛሬ ይዤላችሁ የመጣሁት እነዚህ ቲፖች ናቸው። በጣም አጫጭር ናቸው።
ግን በደንብ ምንድነው ፕራክቲካል የሆኑ ቲፖች ናቸው። ምክንያቱም ብዙ ጊዜ ሁላችንም ስትራግል እናደርጋለን፣ ግን ዊ ዶንት ኖ ዘ ሶሉሽን እና አንተገብረውም ብናውቀውም ምናልባት። ስለዚህ እነዚህ ነገሮች ከተላችሁ ሞሮለስ እንቅልፋችሁ ሳይመጣ ማንበብ ትችላላችሁ ማለት ነው። ሶ ቪዲዮን ከተመቻችሁ እንዳትረሱ ላይክ ማድረጋችሁን፣ ሰብስክራይብ አድርጉ ቻናሉን። እንዲሁም ደግሞ እስቲ የትኛው ቲፕ ተመቻችሁ፣ እናንተስ ምን ታደርጋላችሁ የሚለውን ደግሞ ሁሌ ሼር አድርጉ። ምክንያቱም ዊር ኦል ስተዲ ቤስት ኢዝ ሂር። ስለዚህ ሼር እያደረጋችሁ ማለት ነው።